እግዚአብሔርን ማለት ከዚህ በፊት አስሌ አሁን ጌም አድርጎ ነበር የዛሬ ሳምንት ገባሽ በሚሊዮኖች ነው የሰፖርት ያደረጉት እግዚአብሔር ምስክሬ ነው ምልሽ እና ግን አሳዘነኝ ኩማ እኔ ደግሞ አንደኛ ወንድ ልጅ ሲቸገር ሲያዝን ምናምን ሲያለቅስ አልወድም በቃ አንጀቴን ነው የሚበላው ማርያምን እና አሳዘነኝ እና ትሙት እንትን ብሎ እንትን ነገሩ ከረረ እንዴ አዎ ብታይ በስመ አብ እኔ እኮ ችግር የለውም ኧረ ምናምን ብዬ ቀስ ብዬ ወጣው ኧረ ይህንን አንብቢው ግን ብሩ አያልቅም ብሩ ምንሽ እነዚህ ሰዎች ቅንድ የድሃ ቅንጡ ያፋጫል በቂጡ አለ ምን አሽቀበጥ እና አልልም ነበር እንደዛ በእውነት እኔ ኩማን ዛሬ 1 ሚሊዮን ጠብቄ ነበረ ግን ኦኬ እኔ ደግሞ ኤክስፔክት ያደረኩትና የሆነው ነገር ፍጹም የተለያየ ነው በውስጥ ቢያንስ ሰፖርት ቢያደርጉ ማለት ያው ጌም ወጥቶ አደባባይ ላይ እንትና 5 ብር አስገብታለች በካሻም እየተባለ ከሚሳቀቅ ጌም ተጫውቶ ገባሽ ጀስት እንደዚህ ቢሆን ይሻለዋል ለሱም ለምን ለወደፊቱ እና እኔ እግዚአብሔር ወንድ ልጅ እንዲህ ሲሆን በጣም ነው የሚያሳዝነኝ ሴት ልጅስ በቂጧ ችግርን ታልፈዋለች ወንድ ልጅ መከራው ብዙ ነው ዘንድሮ እኔ ግን አሁን የተኛው አልመስልም እኔ ግን የቲክቶክ ማቆም አለብኝ እንደ እግዚአብሔር መጥፋት ለ2 ሳምንት ተጠፋለሁ ደግሜ ማምላክ ነው ዲቦራ ቴንክ ዩ ባንቹ የኔ ፍቅር ለ2 ሳምንት ጋይስ ተጠፋለሁ እናቴ ትሙት እንዴ እኔ ቲክቶክ እያዛባብኝ ነው እንቅልፌን ዲቦራ እና ጥየሽ ልተኛ ነው እሺ ኖ አብረን ነው የምንተኛው አብረን ነው የምንወጣው አብረን ነው የምንመለሰው እኔ ቅድም በስልክ ያወራነው ሰው ነው እንዲያስተኛ የምፈልገው አንቺን አልፈልግም እኮ እናስተ አንድ ላይ ነው ብቻሽን እሱ እንዲያስተኛ እንዲህ ብሎ ሽሩሩሩ ብቻሽን ነው የምትፈልጊው ቤታዬ እኔ ማር እያለ እንዲያስተኛኝ ብቻሽን ነው ወይ የምትፈልጊው እንዴ እና እኔና አንቺን ለሁለት ያስተኛል እንዴ ምን አስበሽ ነው እና እኔ አልፈልግም እኔ ቀናለሁ እኔ ብቻ ነኝ መተኛት ፈልገው ብልጥነሽ ለሁለት ልተኝ አልፈልግም ከፈለግሽ አንቺ መጀመሪያ ተኝና እኔ ካንቺ በኋላ ተኛለሁ እኔ በኋላ እንቅልፍ ወስዶኝ ደግሞ ምን እንደሚካሄድ በምን አውቃለሁ ዲቦዬ አንቺንማ አምኛል ተኛም ቀድሜ ዲቦራ ላይቭ ላይ ሲሆን እኮ ነው እንዲማሯ ላይቭ ላይ ማታ ወሬዋን እንዴ ኧረ እስኪ ተኝ ዲቦራ ግን ከድሮ ፍቅረኛሽ ጋር ወይ ምናምን ከምትጀናጀኙ ጋር ስልክ ላይ ተኝተሽ አታውቂም ማኔ ስልክ ላይ አድራችሁ አታውቁም ስልኩን ከፍተሽ አይ ጥሩ ጊዜ ያሳልፈሻል አሁን እድሜያችን ሄዷል በዚህ እድሜ መቼስ ስልክ ላይ አንተኛም በርግጠኝነት ምንነካሽ በዚህ እድሜማ ወደ 30 ቆል እንገባ ሴት ልጅ ከ40 ዓመት በኋላ ነው የምትፈነዳው ብላለች እኮ አንቺ ከ40 ዓመት በኋላ አሉ በጣም ነው የሚያምርሽ አሉ ፍልት ነው የሚልብሽ እግዚአብሔር በእውነት ነው የምልሽ ከ40 ዓመት ምናምን በኋላ በቃ ዝም ብሎ ነው አሉ የሚያምርሽ እኔ ሰማሁት ዝም ብሎ ነው የሚያምርሽ ሽፍድ ነው አሉ የምትይው እኔ ግን የማውቀው ወጣት እያለ ነው ሰው ልጅ የሚቀብጠው የሚያምረው ስሚ ቤታ ወይ ሙቀት ነው እናንተ ጋር ብርድ ዛሬ በርዳል ጠዋት ዋካ አድርጌ ነው የገባሁት ቪዲዮ እንደውም እንትን ብዬላችኋለሁ ሰርቼላችኋለሁ ለዩቲዩብ ብርድ ነው ለዚህ አይደል እንደ እንቅልፍ ያልመጣው የሆነ የሚያሞቅ ነገር ቢኖር እኮ ለጥል ነበረ ውጭውን ብርድ ነው ቤቱን ብርድ ነው አልጋውም ቅዝቃዛ ነው ወይኔ እግዚአብሔር እንቅልፍ ግን ነው እንደሚያደርገኝ ታውቂያለሽ እንቅልፍ አሰከረኝ እንዲባል
እንቅልፍ እሱን መተኛት የለብሽም። እኔ 2 ሳምንት እጠፋለሁ፣ በእውነት 2 ሳምንት ድጋሚ እጠፋለሁ። የእውነት ነገር አታውሪ። አንድ ጓደኛ ማምጣት አለብሽ የምታጽናናሽ በየ2 ሳምንቱ። እኔም አብሬሽ እጠፋለሁ እባክሽ 2 ሳምንታችን። እኔ ግን ስታዩኝ በቃ ምንም የሚያምረኝ አይመስላችሁ። በቃ እዚህ ቲክቶክ ላይ እመጣለሁ፣ እናንተን አስቃለሁ፣ አጫወታለሁ፣ ገብቼ እተኛለሁ፣ እመጣለሁ፣ እናንተን እንደዛ ጋር ነው በቃ የምታስቡት። ምንም የሚያምረኝ አይመስላችሁ። ዲቦራ እስቲ ካሜራ ክፈች። ማ ያቃጠለው ጋይስ እግሬን አንዱን ጅማ አንዱን ጅዳ አድርጌ ክፍት አድርጌ ንፋስ እያስገባው ተኝቻለሁ። ለጥ ብያለሁ። ዲቦራዬ እንኳን ቪዲዮ ሊከፍት ግማሹ መሰመመን ማውራሽ እስኪ ልሽ ወይኔ ንፋስ ይመታኛል። እኔ እኮ አንዳንዶች በቃ ዝም ብላችሁ በቃ ስድብ ነው የምታውቁት። ማች ባቧ ናት በፌቀር ዲቦራ ብሎ ካርጌልሻለሁ። ምንም አይጠቅምሽም። ለመጀመሪያ ጊዜ ከቤትሽ ብሎ ካረኩ ቤታ ዲቦራ 5 ሚሊዮን ወረደላት ይላሉ። ወይኔ ጉድሽ ፈላ። ጌሙማ ዲቦራ ናት ያሸነፈችው 3ቱን። ዲቦራ ጠላትሽ ይደንግጥ ወይ ኦልዌይስ። ግን ምን አለበት እንደው አንዱን ልጁ ቢያሸንፍ 3ቱን ጠቅልለሽ ታሸንፊያለሽ። በኢየሱስ እንደው የመጨረሻውን እንኳን አይተውም። ዲቦራ ልጁ ካሁን አሸነፈላለሁ። ኧረ በስመ አብ አልጠበቅኩም ነበር። እውነት በጣም አልጠበቅኩም ነበር። እኔ እንደዚህ ደስ ይላል። እንዳልጠበቅኩት ነው የሆነው ሁሉም ነገር እንዳላሰብኩት። ነፍጠኛ ማስገባት። እስኪ ዩዳብ እንትን በይ አሰሚ። ዩዳብ እየረገጠን ነው እንዴ ዲቦራ? ኧረ እኔ እናውቄ። ቆይ ነፍጠኛ ሃይ ጋይዝ እንዴት ናችሁ? ቤታዬ ነፍጠኛ በመድኃኒዓለም ወይ መድኃኒዓለም ቀስ ብለሽ ደግሞ ልጅ ወይኔ በላቸው፣ ወይኔ በላቸው። ወይ ጉድ፣ ወይ ጉድ፣ ወይ ጉድ። እንኳን ማርያም ማረችሽ የኔ እናት፣ እንኳን በሰላም ተገላገልሽ ቤታዬ። በቃ ምሮ መከላከለው ወልዳለች አሉ ልጅን እያስተኛው ነው እያልሻል። የሰው ልጅ ዋስተኛው ሰራይ እሱ ነው፣ ህጻናት ዋስተኛ ነው። ወይኔ ጉድ። አንቺ ነፍጠኛ ቴምር ናት እንደ እየረገጠቻት ያለችው ዩዳቢት። እኔ ምን አቅላታለሁ? ቴምርን እኮ ፎሎ አላረኳትም። ዩዳብም ፎሎ የሆነ ሰዓት ቦለከኝ። ከዛ ወዲህ እንትን አላልኩትም። አይተሽ የመጣሽው እኮ መስሎኝ ነው። እኔ አልሄድኩም። ደህና ናችሁላችሁ? እንደወይ እንኳን ቴምር ተሸንፈሻል። እየረገጠቻት ነው። አዎ ዲቦን ምን አለሽ? ቆይ አልሰማችም። ቆይ ትምጣ። ኧረ እባክሽ ነይ እንዳትሄጂ ተሰዳደበች ጀግጭ። ቆይ ልንገራችሁ፣ እቺ ቴምር የምትባል ሴትዮ ቋቋቴ ባሏን አገር ቤት ገላ የመጣች ሴትዮ በቃ ዝም ብላ በቃ ሴቱን ሁሉ ያገኘችውን ሁሉ እንዳበደ ውሻ ምትነክስ። አሁን ከዲቦራ ጋር አልተጣላችም፣ ከኔ ነው የተጣላችሁ። ግን ከኔ ስትጣላ ዲቦራን አታክ ማድረግ ምን አይነት የመልኳ ክፋት፣ የበቃ የአውሬነቷ አውሬነት፣ የሰው መውደድ የሌላት ለዛ ቢስ ስታስጠላ ስትቀፍም አምላክን እኔ በጣም ስለምንቃት ብሎክ ነው ማረጋ። ኮሜንቷን ራሱ አልመልስም ናረር ነው የምትለው። ስታስጠላ ቆራሽ ሆኖ ማሪ መልስ ስለማሰጫት እኮ ነው ያኛው ራሱ። እንዴት ለኩማ ትሰጣለች? ለዛ ነው የሚቃጠሉት። ለኩማ በደንብ ነው የምሰጠው። እቺ ከካምዲ ቃላ ምን አባቷ ልትን ነው እንዴ ለኩማ ትሰጫለች? እሷ አማራ ነኝ ብላ አይደል እንዴ እኔን ስታሳድደኝ የነበረው? ለስሙ አማራ ነኝ ብላ አይደል እንዴ ቤታ ለኩማ ከስንት ሳምንት በፊት ቤታ ጋላናት እያለች በየቦታው እየተሳደበች ፎቶዬን እየዘቀዘቀች
አይደል አልነበር እንዴ እንደዛ ያሰቃየችኝ እኔ እንድጠላ ያላደረገችው ጥረት የለም። ፔጇን ግቡና ይውትኝ 8 ቪዲዮ ነው ስለኔ ፖስተችው። እንደዚህ ያረጋች አፋን እየከፈተች ለቁማ ለምሰጠኝ ትላል እበት ሀያት በቃ እኔ መልስላታለሁ። እሷ አትፋምሽ ጭራሽ ገብታችሁ ማቆ አማራ መልሳለሁ። ቤታ ዝም በይ አንዴ ነፍጠኛ ይኸው ማናት እያሉ ሰርች እያረጉ ፎሎ ሊያረጓት ነው። ቤታ ታይ በቃ ሰው ዝም በይ ነፍጠኛ ቀዝም በይ። እኔ አሁን አስሜት ላይ ነኝ ጨርሼ እንትን ልናገር ታቋርጭኝ ሐሳቤ ይውላችሁ